بسم الله الحمد لله والصلاة والسلام على رسول الله الله تعالى عليه وسلم. أما بعد ومن تفسير قول لا إله إلا الله كلا إله إلا الله ترجم است الله سبحانه وتعالى لما خلقنا إننا بفترن قدي لم يخلقنا عبثا نجعوتا الفترن زمد الله جعوتا تجعوتا زازات أورتن ويهون نجر زم بلن بكنتو أسألفن ورزايو على من النهر هذا لم يتفترنه خلقنا الله جل وعلا لنعبده إياه الله سبحانه وتعالى يعني فترن السم بيتشال نجزاون وما خلقت الجن والإنس إلا ليعبدون أي إلا ليوحدوني سوننم قالينم الفتركتم منين بعبادة بمجازات عند ብቻ አድርገው ሊገዙኝ እንጂ ናለው ለመብላት ለመጠጣት የተፈጠሩ ሐሸራቶች አሉ ዝም ብለው አሉ ተንቀሳቃሾች በመሬት ላይ በእንትን ላይ እነሱም ቢሆኑ ያላህን አንድነት ይመሰክራሉ ላኪን ግን እኛ ደግሞ በዒባዳት እሱን እንድናመልከው ነው የተገዛነው فقال تعالى أفحاسبتم تطراتوا حسباتችሁን ብሎና አላህ انما خلقناكم እናንተን እኮ የፈጠርናችሁ አበሰ ለጨዋታ የፈጠርናችሁ መስሏችሁ ተረጠርናችሁ እንደዛ አይደለም ወአንነኩም እናንተ እኮ ኢለይና ላ ተርጂዑን ወደኛ ማትመለሱ መሰላችሁን ወደኛ ትመለሳላችሁ ስለዚህ ለተፈጠራችሁበት ዓላማ መንቀሳቀስ አለባችሁ ኢባዳን ለአላህና ለአላህ ብቻ ያለማንም ማጋራት ወይም ያለማንም ሰይጣን ወይም ሌላ ነገርን ካለ ማቀላቀል አላህ ብቻ ማድረግ አለብን ፈተዓላ አላህ እኮ ከፋለ አልመሊኩት ታላቁ የመጨረሻው የምድር የሰማይ የሁሉም ንጉስ የሆነው ጌታችን አላህ Subhanahu Wa Ta'ala ከፋለ ለቀን ነው አልሐቁ ነተኛ የሆነው ጌታ ላ ኢላሃ ላ ማዕቡድ ሐቁ በእውነት እኮ የሚገዝ ጌታ የለም ኢላ ሆ ከሱ በስተቀር ረቡ ጌታ ነው እሱ አልዓርሽ የዙፋኑ የዓርሽ የትልቁ ዙፋን ባልተቤት የዓርሽ አልከሪም ለጋሽ የሆነ ጌታ ነውና ለጨዋታ አልተፈጠራችሁ ምን ለመገዛት ነው እኔን ተገዙ በትክክለኛው መገዛት ብሎ ነው ያለው አላህ Subhanahu Wa Ta'ala እንጂ ዝም ብለን ለመብላት ለመጠጣ ለመጫወት ጊዜ ለማሳለፍ ወይ ሌላ የተፈጠርና አይደለንም ከዛ ነገር ተገንዝበን ይሄን የተፈጠረበትን ዓላማ አውቀን ወደ አላህ Subhanahu Wa Ta'ala ወዳዘዘ ነገር መመለስ አለብን አላሁ ጀለ ወዐላ አራደ አን ተኩነ ለና አዕማሉን ተንፈዑ المسلم في دينه ودنياه ስራችን ሙስሊምን የምትጠቅም ራሳችንን የሚጠቅም መጀመሪያ ተውሂድን ይዘን ራሳችንን የምንጠቅሙንን ከዛ ከተረፈ ደግሞ ለሌሎችን ተውሂድ በማስተላለፍ ሰዎችን የምንጠቅም እንዲሆን ተደርገን ነው فيما يتعلق في الدنيا وفيما يتعلق بأمر الآخرة በዱንያም በሚንጠለጠልኩ በአኺራም ጉዳይ ለራሳችንም ለሰዎችም እንድንጠቅም ተደርጎ የተፈጠርን ዓላማ ያለን ለዓላማ የተፈጠርን ሰዎች ነን እንጂ ዝም ብለን እንድንበላ እንድንጠጣ የተፈጠርን ሰዎች አይደለንም ويقول الله جل وعلا قل بالهبلاች يا محمد إن صلاتي ينكو سجدتهم ونسوكي اردم ومحياي حيوتهم ومماتي موتهم الزمر الله منوري موتهم كله من قسقاسي كله لما ነው لله لا إثباتنا تجي الله سبحانه وتعالى تعدل لا الله ነው رب العالمين ለዓለማት ጌታ ነው ሁሉ من قسقاسي ስለዚህ የምናደርገውን እንቅስቃሴ ሁሉ ለአላህ ማድረግ አለብን የምንሰራቸው ስራዎች ሁሉ ለአላህ የምንሰራ መሆኑን አውቀን በዛ ኢኽላስ ነይተን ደግሞ ስንሰራ ተቀባይነት እንደው መጀመሪያ ለአላህ ኢኽላስ ብለን ለሰዎች ወይም ለሪያ ሳይሆን ከዛ ደግሞ ከሰራም በኋላ ለአላህ ለአንድነቱ መገዛታችን ይባላል ካሰብን በኋላ ዓላማ ጃቢሂ ነብዩ ሰለላሁ ዐለይሂ ወሰለም ነብያችን በመጡበት በተላኩበት መንገድ ላይ እነሱ ባዘዙበት ላይ እነዚህ ኩለቱ ከተሟሉ ስራችን ሙሉ ተቀባይነት ኢባዳችን ትክክለኛ ይሆናልና የተፈጠርንበትን ዓላማ አውቀን وحياه العبد هكذا ينبغي ان تكون ይገባል የሰው ልጅ ህይወቱ በሙሉ كل اعماله قائمه ሁሉም ስራ የቆመች ተዱሩ የምትዞር የምትሽከረከር በምን ላይ في هذا الفلك በዚህ በተውሂድ በዒባዳ ፈለክ ላይ ምህዋር ላይ በዒባዳ ምህዋር ላይ ልትንቀሳቀስ አላህ መመገዛት ላይ ነው ዝም ብሎ በዛዛታ የማይጠቅም በሚጠቅም በሳቅ በጨዋታ ላይ የሚጠቅም በዛ ምህዋር ላይ ሳይሆን በዒባዳ ምህዋር ላይ ዒባዳ በሚባለው ምህዋር ሽክርክት ላይ መሽከርከር አለብን ፈለክ العبوديه لله جل وعلا الله سبحانه وتعالى عبادتين سواء كان هذا العمل هي سرا من سراو يهون فيما يتعلق بأمر الدنيا بدنيا قداي لا من تلتل بيهون او كان فيما يتعلق بأمر الآخرة قداي لا من تلتل بيهون سراچن مهوارو ግን በዒባዳ ለአላህ መገዛት ላይ ሊሆን ይገባል ان سلف الامه لمن سلفوች የዚህ ኡማ ቀዳሚዎቹ كانوا يكرهون ويبغضون ይጠሉም ነበር ይቆጡም ነበር ይጣሉም ነበር በጣም ያስጠላቸው ነበር አየረ الرجل فارغا ሰውን እኮ ሲያዩት በጣም ያስጠላቸውና በጣም ያንገፈግፋቸው ነበር فارغا باطلا
ዝም ብሎ እንዲሁ ስራ ፈት ሆኖ ሲቀመጥ ላፊ ኸይረይ ዱንያ ወላፊ ኸይረይል ዲን በዱንያ የሚጠቅሙ ለአኺራ የሚጠቅም የሆነ ዱንያዊ ስራ የማይሰራ ወይም ደግሞ የአኺራን ስራ ነው የማይሰራ ሆኖ ሲያዩ በጣም አርጋ ያስጠላቸው ነበር። ለይሰ ሚን አህሊ ዱንያ ይሄን ያለ ሰው ከዱንያም ባልተቤት አይደለ فيؤمر هذه الدنيا الحسنه بدنيا እንኳን ተጠቅሞ አለደ وليس هو من اهل الاخره كاخره ما አይደለም فيؤمر الاخره اخران የሚያሰማምር አይደለም ለራሱ። ስለዚህ እንደዚህ ያለ ሰው በጣም ያስጠላል። የተፈጠረበትን ኢባዳን ራስቶስ ደግሞ ከሁሉም ውጭ የሚሆን እጅግ በጣም አስጠሊታ ነገሮች በዚህ በዱንያ አሁን ላይ በተለየ በዙ ስለሆነ የተፈጠርንበትን ዓላማ አውቀን ወደዛ መመለስ አለብን ለማለት ነው። አኺሩ ዳዕዋ አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን።